በስመ አብ ወወልድ ወመንፈስ ቅዱስ። ተፈጥሮ ከእውነት ጋር ተጋፍጣለች፣ ብርሃን ከጨለማም ተፋጣለች። ያው አብዛኛው ጊዜ መቻሉ ነው የሚያዋጣው ብሎ ስትረዱን እንደነበር አሁንም በዚሁ ቀጠላችሁ ደግሞ የአባቶች በዓት እንዲሰራ እንዲሁ በአባቶ ያለው የምታዩት በዓቱ ያለንበት ይሄ ነው። ፕላስቲክ ለብሳችሁ ነው የምታድሩት። እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ያው የሚበሉት ጥራጥሬ ማነው የምትሉት ዳጉሳ ማሽላ ራሳችን ነው እያበሰልን የምንመገብ። እርሶ ባሉበት ቦታ ሆነው መቀደስ ለሥራው መባረክ ከፈለጉ ስለ እርሶ ስለ እኔና ስለ እናንተ የሚጸልዩ ገዳማውያንን እናስታውሳቸው። 3-4 አባቶች አንድ ላይ ነው እንደውም ተርፎ ደጅ የሚያድሩ አሉ። መንፈስ ቅዱስ ሰዎች መታገዝ አለባቸው። ደጅ ነው እንደዚህ በቃ ሆኖ ነው የምናድር ማለት ነው። ክብሯን የተዋህዶ ልጆች ተአምር ምንድነው ብለው የሚጠይቃችሁ ሰው ካለ ሙታንሳ ሂድ በሉት። በጣም በሚገርም በሚያስደንቅ መልኩ የእናንተ ርብርብ ድጋፍ ፍሬ አፍርቶ ይሄኛውን በዓታቸውን ጥለን አዲስ ወደ አስገነባችሁላቸው በዓቶቻቸው እንግባ። ውብ የሚሆነው ባንተ ነው ጌታ ባንተ ነው። ነገር ሁሉ ውብ የሚሆነው ባንተ ነው ጌታ ባንተ ነው።